ሰላም ሰላም የተዋህዶ ልጆች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ በአርሜኒያዋ ንግስት በቅድስት አርሴማ ህንጻ ቤተክርስቲያኗ መቃብሯ ስፍራ እንግዲህ ተገኝተናል ማለት ነው። ውስጥ ምን አለ ቃል ኪዳኗስ የሚለውን አብረን የምንማማር ይሆናል። ሰላም ሰላም የተዋህዶ ልጆች እንግዲህ አሁን በአርሜኒያ ውስጥ የሚገኘው ጋርኒ ቴምፕል ተብሎ በሚጠራው ቦታ ላይ ነው የምንገኘው ማለት ነው። እንግዲህ በቀደመው ጊዜ አምልኮት የሚፈጽሙበት ቦታ ማለት ነው። እንግዲህ አብዛኞቹ በቀደመው ጊዜ ፓጋን ቢሆኑም እግዚአብሔር እንዳለ ያምናሉ። ነገር ግን ደግሞ ፓጋን ስለነበሩ ማለት ነው። እንግዲህ አሁን በምታዩት በዚህ ቦታ ላይ አምልኮታቸውን ይፈጽማሉ። አሁን እኛ ሰገነት ወይም ደግሞ ጉልላት ብለን እንደምንጠራው ሁሉ ማለት ነው። እንግዲህ ይህንንም በቀደመው ጊዜ በእንደዚህ ቅርጽ ሰርተው ነበር እንግዲህ አምልኮት አገልግሎታቸውን የሚፈጽሙት የነበረው በጣም ልዩ የሆነ እንግዲህ በመጀመሪያ እንግዲህ ያው ይሄንን ጉዞ አስተባብሮ እዚህ ቦታ ላመጣን ለሲምባ ቱር ኤንድ ትራቨል ምስጋና አለ። አሁን ቀሲስ ያለንበትን ቦታ በጥቂቱ እንዲነግሩ ነበር። የት ነው ያለነው? ይሄ ቦታ በማን መታሰቢያነት ተሰራ? አሁን የምንገኘው የሰማዕቱ የቅዱስ ሌንጊኖስ ቤተክርስቲያን ነው። በአንደኛው መቶ ክፍለ ዘመን የተሰራ ነው። እጅግ በጣም እድሜ ጠገብ ነው። በምትመለከተው ልክ እንደ ቅዱስ ላሊበላ ከአንድ ከወጥ አለት ወይም ደግሞ ድንጋይ የተሰራ የተፈለፈለ ቤተክርስቲያን ነው። ብዙዎቻችን መቼም ሌንጊኖስን ስናስታውስ አብረን የምናውቀው ታሪክ አለ። ብዙ ጊዜ ሰማን የተማርነው ያ ምንድን ነው? ለስም አጠራሩ ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ መጋቢት 27 ቀን በቀራንዮ አደባባይ በተሰቀለ ሰዓት ሌንጊኖስ የሚባል አንድ ሮማዊ ወታደር ጌታችን መድኃኒታችን ኢየሱስ ክርስቶስን ቀኝ ጎኑን በጦር እንደወጋውና ከወጋው በኋላ ደግሞ እንደ ለፊደል ውሃና ደም ፈሶ ሌንጊኖስ አንታይ ነው ወይም ደግሞ አይን የፈሰው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመለኮቱ አይኑ ሲነካው አይኑ እንደበራለት ይህንን ታምር አይቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገለትን ታምር ካሰበ በኋላ ጌታችን ስለሱ እንዲገልጽለት በጸሎት ጠየቀው። ጌታችንም ለቅዱስ ጴጥሮስ ነግሮት ቅዱስ ጴጥሮስ
ማርቆስ ሌንጊኖስ አስተምሮ እዛ እሱም ደግሞ ወንጌል ማስተማር ጀመረ። በኢየሩሳሌም ወንጌልን ሲያስተምር ብዙ ሰዎች ተነሱበት፣ ተቃወሙት። እነሱን ሸሸ፣ ወደዚህ ወደ አርመኒያ መጣ። እዚህ አርመኒያ ደግሞ ወንጌልን እያስተማረ ብዙ ክርስቲያኖችን ወደ ክርስቶስ፣ ብዙ አረማውያንን ወደ ክርስቶስ መልሷል። ነገር ግን እዚህም ያሉ ደግሞ ሰዎች ወንጌል ሲያስተምር ተነሱበት፣ ተቃወሙት። ከዚህ ቀጰዶቅያ የምትባል ሀገር አለች። በፊት በአርመኒያ ግዛት ውስጥ ነበረች። አሁን ግን ቱርኮች ወስዷት በቱርክ ግዛት ውስጥ ነው የምትገኘው። እዛ ሄዶ ወንጌልን አስተምሮ ስለ ክርስቶስ መስክሮ ሐምሌ 23 ቀን ሰማዕትነትን ተቀብሏል። ብዙዎቻችን ሌንጊኖስ ሲባል ክርስቶስን በጦር መውጋቱን እንጂ ለእሱ የተደረገለትን ቸርነት ወይም ደግሞ እሱ ክርስቶስን በጦር ሲወጋ ክርስቶስ ደግሞ በፍቅር ጦር እሱን ተወጋ፣ እሱም በክርስቶስ በፍቅር ጦር ተወግቶ ወንጌልን አስተምሮ ሰማዕት እንደሆነ ብዙዎቻችን አናውቅምና ሌንጊኖስ ሰማዕት ነው፣ ጻድቅ ነው፣ ቅዱስ ነው። እዚህ ቦታ ላይ ሌንጊኖስ ጌታችንን የወጋበትን ጦር ይዞ እኔ ጌታዬን በዚህ ጦር ወግቼዋለሁ፣ እሱ ግን ዓይኔን አብርቶ አድኖኛል፣ ታምር አድርጎልኛል ብሎ እየመሰከረ በኋላ ያቺ ጦር እዚህ ተቀምጣ መጨረሻ ቤተክርስቲያን አደጋ ሲደርስበት ከዚህ ወስደው የርባን መቀደኛ የሌለበት ቦታ ላይ በክብር ተቀምጧልና ቅዱስ ሌንጊኖስ ወንጌል ያስተማረው ያረፈው ሰማዕትነት የተቀበለው እዚህ ያለ አመሰግናለሁ። አሁን የምንገኘው የሰማዕቱ ቅድስት አርሴማ ቤተክርስቲያን ነው። አሁን ደግሞ የቆምንበት ቦታ ከቤተክርስቲያኑ ስር ቤዝመንት የሚባል ቦታ ላይ አሁን የምትመለከቱት ይሄ የእናታችን የሰማዕቷ የቅድስት አርሴማ መካነ መቃብር ወይም ደግሞ የከበረው ስጋ ያረፈበት ቦታ ነው። እናታችን ቅድስት አርሴማ በ3ኛው መቶ ክፍለ ዘመን ከዛሬ 1700 ዓመት በፊት በዓላዊ ንጉሥ በድርጣድስ እጅ ሰማዕትነትን የተቀበለችበት ታላቅ ታምር የተደረገበት ቦታ ነው። ስለዚህ አሁን የሚገኘው የእናታችን የቅድስት አርሴማ መካነ መቃብሯ የሚገኝበት ቦታ ነው። እንግዲህ እናታችን ቅድስት አርሴማ እዚህ ቦታ ላይ አርፋለች። አሁን ያለንበት ቦታ ላይ እናታችን ቅድስት አርሴማ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል ኪዳን የተቀበለችበት በክብር ያረፈችበት አንገቷ ተቆርጦ ደሟን ያፈሰሰችበት ታላቅ ቦታ ነው። ስለዚህ ይሄ የእናታችን የሰማዕቷ የቅድስት አርሴማ መካነ መቃብር ነው። እዚህ ቦታ ላይ መጥቶ ለረገጠ ጌታችን እስከ 27 ትውልድ ድረስ እንደሚምርላት ቃል ኪዳን የገባበት ታላቅ ቦታ ነውና ይህንን ይመስላል። ቅድም አንድ ታሪክ ነግሮኝ ነበረ። የመሬት መንቀጥቀጥ ተነስቶ በነበረበት ሰዓት ላይ ሁሉም በአብዛኛው ማለት ይቻላል ሲፈርሱ የሰማዕቱ የቅድስት አርሴማ ሕንፃ ቤተክርስቲያን ግን ምንም እንዳልሆነ ነግሮን ነበር። እውነት ነው። ይሄ ልዩ ደግሞ የሚያደርገው የቤተክርስቲያኑ ታምርና ታሪክ ምንድን ነው? የመሬት መንቀጥቀጥ አሁን እዚህ ያለንበት የርባን የሚባል ከተማ ተከስቶ ነበረ። ከ500,000 በላይ ቤቶች ፈርሰው ነበረ። ብዙ አብያተ ክርስቲያናትም ፈርሰው ነበረ። ነገር ግን በዛን ወቅት መሬት ሲንቀጠቀጥ፣ መሬት ሲናወጥ
ምንም ነገር ሳይሆን ሳይፈርስ አንዳች ነገር ሳይሆን በሰማዕቷ በቅድስት አርሴማ ጸሎትና ቃል ኪዳን ምክንያት ይሄ ቤተክርስቲያን እንዳለ ሆኗል እና ይሄ ቦታ ይሄ ቤተክርስቲያን ልዩ የሚያደርገው አንዱ ይሄ የሚሆነው በእናታችን በቅድስት አርሴማ ጸሎትና ቃል ኪዳን ነው። ብዙ ሰዎች ከተለያየ ዓለም እየመጡ የቦታውን በረከትና የቃል ኪዳኑን በረከት እያገኙ ይሄዳሉ። ታዲያ እንዳየ እኛም በሰልፍ ነው የገባን። ከጠዋት ጀምሮ ሰው በጣም ብዙ ነው የሚመጣውና እንግዲህ እኛም ኦርቶዶክስ ሌሎቹም ደግሞ ክርስቲያኖች የቅድስት አርሴማን ታሪክና ቃል ኪዳን ስለሚያውቁ እዚህ ድረስ እየመጡ በረከቷን እያገኙ ይሄዳሉ። ለበረከት አስቀምጠውታል ማለት ነው። ይህ እንግዲህ በ3ኛው መቶ ክፍለ ዘመን የዛሬ 1700 ዓመት ነው እናታችን የቅድስት አርሴማ ሰማዕትነት የተቀበለችው። ስለዚህ ቅዱስ ጎርጎርዮስ ነው ይህንን ቤተክርስቲያን በክብር አሰርቶ የከበረውን የእናታችንን የቅድስት አርሴማ አጽሟን ወይም ደግሞ የከበረውን ሥጋ ሰብስቦ መጥቶ እንዲህ በምታዩት መልኩ አስቀምጠውታል ማለት ነው። ብዙ ጊዜ የቅዱሳን አባቶቻችን አጽማቸው ወይም ሥጋቸው እብነ በረድ የሚሰራ አንደኛ በጣም ውብ ነው፣ ዘመን ተሻጋሪ የተለያየ ቅርጽ ይሰሩበታል። ሁለተኛ ይሄ እብነ በረድ በጣም ቅዝቃዜ ይስባል፣ እንደ ፍሪጅ እና የከበረውን ሥጋቸውን እና አጽማቸውን ሲያሳርፉት ይህንን በሙሉ ሌሎቹን ውስጡ እብነ በረድ የሚያደርጉት እንደ ፍሪጅ ነው። ለምሳሌ አሁን ይሄ ቢከፈት የቅድስት አርሴማ ሥጋ አይፈርስም፣ አይበሰብስም፣ መቀጠሉ ነው እና ብዙ ቅዱሳን በእንደዚህ የሚቀበሉ ተናክል ያለው ታታ ነገሥት ባታ ማርያም ብትሄዱ የአፄ ምኒልክ ቀናቸው ፍሪጅ በሌለበት ዘመን ማቀዝቀዣ በሌለበት ዘመን አባቶቻችን በመንፈስ ቅዱስ ተገልጾላቸው የቅዱሳን አጽም ሥጋቸውን በክብር እንደዚህ ያስቀምጡታልና ይህንን መታችሁ ማየታችሁ መርገጣችሁ እድለኛ ናችሁ። ይህንን ቦታ የረገጠ 27 ትውልድ እንደሚማለት ጌታችን ለቅድስት አርሴማ በገድሏ ላይ ቃል ኪዳን ሰጥቷል። እንኳን እናንተ የዘር ዘሮቻችሁ 27 ትውልድ የምታስቡበት
Of baking lavash and lavash itself included in UNESCO Heritage List. The way of Armenian baking Armenian bread lavash has never been changed during 4,500 years, and we have settlements found in territory of Armenia with the same hole underground. So it means that 4,500 years during these years we were baking this bread this way. And one important thing, after baking lavash, you can keep that bread during several months. And before using, you just need to pour water later and it will be fresh again. So you can see now, about 20 seconds and the bread is ready. Okay. ምንድነው ይሄ የላቫሽ ይባላል የዳቦ አገጋገር ሲስተማቸው እያዳመጣችሁ ችግር የለም ታነሳላችሁ ከ4500 ዓመት በፊት ዘመን የነበረ የዳቦ አገጋገር ስታይላቸው ነው በወርልድ ሄሪቴጅ ማለት ወርልድ ዩኔስኮ በዓለም አቀፍ የሳይንስና ቅርስ ጥበቃ የተመዘገበ ነው ማለት ነው ላቫሽ ይባላል በ20 ሰከንድ ውስጥ ነው ዳቦ የሚደርሰው ይሄ ሆል የምታዩት ሆል በመሰረቱ እነሱ እዚህ ብቻ አይደለም ያው እነሱ ያስመዝገቡት እንጂ በአጠቃላይ ይሄ ሪጅን እንደዚህ ነው ዳቦ የሚጋገሩ አረብ ሀገርም ስትሄዱ አለ እነሱ ጋር ብቻ አይደለም ምንድነው ክሌው የሚሰሩበት እንትን ያ የምታዩት የፓርክ ክሌ የሚባለው ወይንም ጥቁር ሸክላ የሚባለው ብዙ ጊዜ ነጭ ሸክላ ቀይ ሸክላ አይደለም እናምናቀው ሶ ለምንድነው ሙቀትን እንዲቋቋም ያስችላል ሌላ አይነት ድንጋይ ቢሆን ይቃጠላል አይደል ሸክላ ግን ስለሆነ አይቃጠልም ማለት ነው ይሄ እነሱ ጋር ብቻ ሳይሆን የትኛውም በተለይ ሚድል ኢስት ላይም አለ ቱርክም ብትሄዱ አለ ግን እነሱ በዩኔስኮ አስመዝግበውታል ማለት ነው እሺ እሱ ምንድነው የሊጡ አይነት ነው የሚወስነው አሁን የኛ ሀገር ሊጥ የሌልቹኑ ስንዴው ዱቄቱ የኛና የነሱ የተለያየ ነው አሁን ከዚህ በፊት እነዚህ ሀገሮች በማሰር ነበሩ ብለናል በማሰር ነበሩ አርሜኒያ በማሰር ነበር በሶቪየት የኤስኤስአር ከዛ በፊት በማሰር ነበረች በስታሊን
አይደለ ነው። ግን ከዛ በፊት የነበረው የእሱ አገዛዝ ሌላ ነበር። ይሄም እስታችሁ የሱስታችሁ ሌላ ነበር እዚህ ቦታ ላይ ማለት ነው። ከዛ በኋላ ዩኤስኤስአር ሲቀየር እሱ 54 ላይ ግዛቱን ሲያበቃ ስልጣኑን ሲያበቃ ይሄንኛው ተከፈለ ማለት ለማዘሮ ፋይል በኋላ ነው። ከዛ እነዚህ ለማንሰጣቸው ለቱርክ ሰጣቸው ማለት ነው። ከዛ በኋላ ነው ራሳቸውን 1918 ላይ ራሳቸውን የቻሉ ከዚህ እንደተደረገላቸው ማለት ነው። እሱን መታሰቢያ በማድረግ ነው ይሄንን የሰሩት ማለት ነው በማዘሮ ፋሚሊያ። ከዛ በኋላ በቃ ወጥ የሆነ ራሳቸውን ችለው እንዲቆሙበት የሆነበት ምሳሌ ሲምቦል ኦፍ አርሜኒያ ወይም በማዘሮ አርሜኒያ ብለው ይሄንኛውን ያስቀመጡት ማለት ነው። ይህ እንትን የሚለው ጋዝ ወይም እሳት በጋዝ ነው የሚሰራው። አመቱን ሙሉ 365 ዴይስ ሁልጊዜ ለበራ አይጠፋም። ሙዚየምም ስንሄድ እናያለን። ያኛው ለክርስቲያኖች ነው፣ ይሄንኛው ደግሞ ለጠቅላላ ለአርሜኒያ በወቅቱ ራሳቸውን መስዋዕት ላደረጉ ማለት ለአርሜኒያ ብለው እነሱን ታሳቢ ለማድረግ መስዋዕት ለሆኑት የሚበራ ነው ማለት ነው። 24 ሰዓት አይቆሙም። በውስጥ ከውስጥ በኩል ነው። እዛኛው እናየዋለን ነገ ሙዚየም ስንሄድ ማለት ነው። ያኛው ነው ያኛው ሙዚየሙ ያኛው ነገ ስንሄድ እናየዋለን። አንድ ቀን ሁለተኛ ዓለም ጦርነት ለምንድን ነው እነዚህ የዛኔ 1.2 ቅዱስ ሌንጊኖስ ወንጌል ያስተማረው ያረፈው ሰማዕትነት የተቀበለው እዚህ ያለ። መልካም እንግዲህ ያው ለነበረን ቆይታ እንደዚሁም ደግሞ ሲምባ ቱርን ትራቭልን በዚህ አጋጣሚ ደጋግሜ ማመስገን እፈልጋለሁ። በቀጣይም ጉዞ ይኖራቸዋል ማለት ነው። እንግዲህ በቀጣይ እናንተም ከዚህ በረከት እንድትሳተፉ እግዚአብሔር ይቀበላል።